የሎጂስቲክ ካምፓኒ ኑሯችሁ እቃ ከአንድ ቦታ ወደ አንድ ቦታ ትራንስፖርት ስታደርጉ ስልክ ደውላችሁ እቃው ደረሰ፣ ስንት ነው የተጫነ፣ ስንት ተራገፈ፣ መንገድ ላይ የት ላይ ደርሷል፣ ከጅቡቲ ኦር ሞያሌ ጋር ደርሷል የሚለውን አሁንም ቢሆን በስልክ እየደወላችሁ ነው የምታረጋግጡ። ይህንን ማኔጅ የሚያደርግላችሁ የሎጂስቲክ ማኔጅመንት ሲስተም አለ። ይህ ለምን እንደሚጠቅማችሁ ንገራችሁ። አንደኛ ገና ከመጀመሪያ ከሚጫንበት ቦታ ላይ የተጫነው ምንድን ነው፣ ምን ያክል ነው የተጫነው፣ ሰው የትኛው ሹፌር ነው፣ የትኛው ድራይቨር ነው የጫነው፣ ከዛ የትኛው የት ጋር ደርሷል ከጂፒኤስ ጋር ኢንተግሬት ይደረግና ኤቭሪዌር ድራይቨሩ የደረሰበትን በሙሉ ትራክ ታደርጋላችሁ። ሰው ያ ድራይቨር ይዞት የመጣ ዕቃ ምንድነው፣ መዳረሻው የት ነው፣ ከዛ ሲራገፍ ደግሞ ተራግፏል ብሎ ኖቲፋይ ያደርጋችኋል። እያንዳንዱ ሲቲ ላይ ሲደርስ ደግሞ ያለውን ሎኬሽን አት ሪል ታይም ለእናንተ ያሳውቃችኋል ማለት ነው። እንዲሁም ደግሞ ኦርደር ስትደረጉም ኦንላይን እንደዚህ አይነት ዕቃ ከዚህ ቦታ ትራንስፖርት አድርጉልኝ ብሎ የሆነ ክሊያንት ሲጠይቅ ኦንላይን ኦርደር ያደርጋችኋል። ስለዚህ ያንን ኦርደር ተቀብላችሁ ሹፌር አሳይን አድርጋችሁ ከዛ የፊውል ኮንሰምፕሽናችሁ ምን ያክል ነው፣ ለፊውል የምታወጡት ወጪ፣ ለመጫኛ ለማውረጃ ኤቭሪቲንግ የምታወጡትን ወጪ በሙሉ በአንድ ላይ ማኔጅ ያደርግላችኋል ማለት ነው። ይህን የሎጂስቲክ ማኔጅመንት ሲስተም መጠቀም ለድራይቨሩም ለባለቤቱም ለክሊያንቱም በጣም ሴፍ ይሆናል ማለት ነው። ክሊያንቱም እንዲሁ በተመሳሳይ ወይም ደግሞ ባለ እቃው የደረሰበትን ማወቅ ይችላል። የተጫነው ምን ያህል እንደሆነ ማወቅ ይችላል። እያንዳንዱ የወጣውን ወጪም እዛው ላይ ሪል ታይም ማወቅ ይችላል ማለት ነው። ስለዚህ ለሶስቱም ድራይቨሩም ደግሞ እንደዚሁ ማንኛውም ነገር ኮሚኒኬት ማድረግ ሲፈልግ በዛ ሞባይል አፕ ባለቤቱም ከክሊያንቱም ጋር ኮሚኒኬት ለማድረግ ያስችለዋል ማለት ነው። እንደ አይነት ሲስተም ከፈለጋችሁ የሎጂስቲክ ማኔጅመንት ሲስተም ወይም አድርጉ።